እንዴት ናችሁ? አሁን የምናየው ለተጨማደደ ፊት አይናችን አካባቢ ግንባራችን ላይ አፍንጫችን አካባቢ አገጫችን አካባቢ ለሚጨማደድብን ማለት ነው ይሄ ይጠቅመናልና ምንድነው ዝንጅብል አለ ሎሚ አለ ካሮት ብርቱካን ቲማቲም እነዚህን አንድ ላይ እንፈጫለን ማለት ነው እነዚህን አንድ ላይ ሲፈጭተን እንመለስ ይሄውና ፈጭቻለሁ በጣም አሪፍ ነገር ነው በነገራችን ላይ አውትሳይዱን ነው የነገርኳችሁ እንጂ ያው ለተጨማደደ ፊትም በየነገርኳችሁ እንጂ ለጤንነትም ለውስጣዊ ጤንነታችንም የታወቀ ነው እንግዲህ ስለ ካሮት ቲማቲም በፊትም ሰርቼላችኋለሁ እንደዚህ እናደርግ በማድረግ እናጣራለን ያው ጊዜ ለመቆጠብ ብዬ ነው እንትምለው በጁስ ማሽን ነው የፈጨሁት ይበቃል ይሄው እንዴት አሪፍ እንደሆነ እቺን ሁሉ ጊዜ በንጠጣ ማለት ነው በሳምንት 3 ቀን እንኳን በንጠጣ ውስጣችንን ያጸዳ ውጫችን ግሎው ያደርግልናል ያንጸባርቃል ያምራል ፊታችን የሚጨማደደው ፊታችን ራሱ ሪላክስ ያደርጋ እየተፍታታ ነው የሚመጣው ማለት ነው ስለዚህ ተጠቀሙት ይሄው ጋብዣችኋለሁ ላይክ ማድረጉንም አትርሱ بالعافيه ባይ